ሆስፒታል ያሪስ ነች ሙቀት አስቸግሯት ቴስታው ሲፈታ ወንዲያ ነው መልኩ ባስኬቷ በዚያ ካትረዋለች የቁም ነው የነዳው መስል ነው ቀረብ አድርገህ እዚህ ጋር እንጂ የሰረቀችበት ቦታ በጋራዣችን ውስጥ ያሪስ ቬልታ ነች 3 ፒስተኑ እና በምን ምክንያት እንደዚህ አይነት ችግር እንዳጋጠማት ጂን ጋስኬት ኮሜንት ላይ ታሰጡኛላችሁ። መኪናዋ በጣም ቆንጆ ምርጥ ኮንዲሽን ላይ ነበረች መኪና ነች እና ይርጋለም ደርሶባት ሲመጣ ልክ እንደመጣ ላቫጆ ነው የገባው። ከላቫጆ በኋላ ነው መንተፋተፍ የጀመረችው ያለው ደንበኛችን። ከዛ በኋላ ብዙ ነገር ተቀይሮ ሌላ ቦታ ማስተካከል አልቻለም። እኛ ጋር ሲመጣ ግን ኮምፕሬሽን ቴስተር አለ። በዚህ ኮምፕሬሽን ቴስተር እነዚህ እንደ መኪናው ይቀያየራሉ። ይሄ በዚህ በኮምፕሬሽን ቴስተር ሁለት ቤት ስናየው ችግር ነበርውና ቀጥታ ቴስታታውን አወረድነው ማለት ነው። ቴስታታውን ስናወርደው እንደ ይሄን ነገር ገጠመን። ጋስኬት ላይ ሙቀት የለውም፣ ሙቀት አልበራም፣ ውሃ አለ፣ ዘይት አለ። ቆንጆ ነገር ላይ ነበረች መኪና ግን ሁለት ቤት አይሰራም። በዚህ ምክንያት ነው እና ስናወርደው እቺን አገኘናት። ሲሊንደር ሄዱ ሳይጣመም ብሎኩ ነው ተጣሙ ብሎኩ ነው ስለያየ እዛ ተገጥማ ቆንጆ ሆናለች። በምን ምክንያት እንዲህ ልትሆን እንደቻለች እንደመጣ ላቫጁ መታጠቡ ነው ወይስ ረጅም መንገድ ያለ ረፍት መነዳት ነው? እቺ ነገር ኮሜንት አድርጉልኝ። ሹፌሮቻችን መኪና ይዛችሁ ወጣ ስትሉ ደግሞ ለኩሳችሁ ብላችሁ አቆስቁሱ። 300 ላይ 400 ኪሎ ሜትር ላይ ቆም ብላችሁ ሻይ ቡና ተጠጣችሁ አረፍ ብላችሁ መኪናችሁን ማሳረፋችሁ ብትነዱ መልካም ነው እንላለን። እዚህ እናመሰግናለን። ኮሜንት ላይ ገብታችሁ ኮሜንት አድርጉ። ይሄ ቪዲዮም ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር ኮፒ ሊንክ አድርጉ። እናመሰግናለን። ባለፈው ያያችኋት ቴስታታለች። እንደዚህ እንደምን መልኩ ስፔናሪ ተደርጋለች።